እኛት የትና ስልኳን ስጡንና ኮሚኒቲው ጋር እናገናኛት። ደማም ያሉት ኮሚኒቲ ጋር እነሱ ይዘዋት መሄዳለን። የሚኬድበት ቦታ እና ምናምን ምንም አይነት ወረቀት መፈረም እንደሌለባት ሲፈልጉ ይደፍሯቸዋል፣ ሲፈልጉ ይገሏቸዋል። እንደገና ደግሞ ይሄ ሀገራችን ላይ የምንጮህበትን ወንጀል ያሰሯቸዋል። እንደ ኤጀንሲዎች የሆነ መላ ሊባሉ ይገባቸዋል። ስነ ስርዓት ይገባቸዋል። አዙ የዛሬ ሁለቱም ኤጀንሲ መዘጋት አለበት። ተስፍሽ መስማት አለባቸው፣ መዘጋት አለባቸው። መዘጋት ያለበት ኤጀንሲ ነው። መንግስት ጋር መድረስ አለበት ይሄ ነገር። ሙፍሪሃት ከማል የምትባለው ሴትዮ ጋር መድረስ አለበት። ይሄን ነገር እኔ ፍቄ አዲስ አበባ ነው ያለው። እኔ ለፍቄ ልክለታለሁ ይሄን ሁሉንም ነገር። ኤጀንሲዎች መያዝ አይደለም መዘጋት አለበት ፍቄ። እኔ ቆይ ልላክልህ፣ ዋትሳፕ ልላክልህ። ለእነ ተስፍሽ ሸራርጉ ያጀማ እንትኑን ሎጎውን እንሰጣቸዋለን። ያሳስሩልን፣ ያዘጉልን። እኔ ሰው ጠርቻለሁ። እየመጡ ነው ትልልቅ ሰዎች እየመጡ ነው። 10 ደቂቃ ስተን መኪና እናቁም ብለውኛል። እየመጡ ነው ትልልቅ ሰዎች። ሳውዲ ላይም ጠበቃ እንይዝላታለን አለ አንድ ጠበቃ፣ አረብ ጠበቃ። ለእሱ ጉዳዩ እንዲከታተል እናደርጋለን። ኢትዮጵያ ላይ ደግሞ ጉዳዩን በደንብ ሰው ጠርተናል፣ ይመጣሉ። የልጅቱን ጉዳይ ኢትዮጵያ ውስጥ የኢትዮጵያ ኤምባሲ አይደለም የሚይዘው፣ ቤተሰቦቿ ተፈልገው ይመጣሉ። ለምን ዞሮ እኛ ቁጥሩን እሰጥሃለሁ ብሎኝ ወላሂ ደንግጦ አዚዛ ደንግጦ እንዴት እንዳናገረኝ ሙቤ ሚዲያ ስለው ስልኩ ቀምቶት ሙቤ እሺ ምን ነው? አይ እኔ ስለ ልጅቷ ጉዳይ የሞተችው አሁን ደማም ላይ ተገደለችው ምንድን ነው ምናምን ስለው አይ በቃ ጉዳዩን እኮ ህግ ይዞታል ምናምን እንዴት ተቀጥቅጦ እንዳናገረኝ ብታይ ወላሂ አዚዝ። ሰው አይፈሩም፣ ሚዲያ ነው የሚፈሩት። አላህን አይፈሩም፣ የሚፈሩት ሚዲያ ነው የሚፈሩት። ሶሻል ሚዲያ ላይ ይወጣል ሲባላቸው ሶሻል ሚዲያ ነው የሚፈሩት ለስራቸው ለእንጀራቸው ሲሉ። ለምን እኛ ኤጀንሲውን እኔ ነገርኩት ኤጀንሲ እንዳይዘጋብህ ይሄ ወንጀል ነው። ለሰራተኞች ማህበር ይሄን መልክ ካስተላለፍን ወዲያውኑ የስራ ንግድ የምትቀማው ያለውን ነገር ተባብረን እቺ ልጅን ወደ ህግ ይህ ሰው እንዲቀርብ እናርጋት። እሺ እልክልሃለሁ የቤተሰቦቿን ቁጥር የመክተቡን ቁጥር አንተ ራስህ ደውለህ አናግራቸው። እኛ እዚህ በአስተርጓሚ አሁን ደውለህ አናግራቸው ነበር ምናምን ብዙ ነገር ነው ያለኝ። ከዛብ ተው እህቴቱ የት ናት? አሁን እህቴቱ የት ናት? ሞቤ ሪያድ ነው ያለችው እህትየው አለኝ። ወደ ደማም እየሄደች ነው። ቁጥሯን ይስጡን፣ የሆነ ወረቀት እንዳያስፈርሟት። ደማም የሚቀበላት ሰው ሊያስፈርሟት ነው። ሙቤ ዘመንን ይጠራና እኔ በውስጥ እንትን ብዬ አናግረዋለሁ። ይጠራና ቤተሰቦቿን ነው አሁን እኛ መፈለግ ያለብን ቀድመን። ዘመን አለ እንዴ አስገቡታ። እኔ ፈልገዋለሁ፣ ዋትሳፕ ላይ ገብቼ አናግረዋለሁ። ዘመንንም ፈልግና ፎቶ ሰጥተነው በስነ ስርዓት እንፈልግና እናገኛቸው። ቤተሰቦች ስሟ ከዲጃ ነው ያለው። ስሟ ማን ነው ስለው ከዲጃ ነው ስሟ አለኝ። እርግጠኛ ነህ? አዎ እኔ እኮ ፎቶ ያለጠፉት ስለምን እንደው ታውቃለህ? የሀገር ልጅ ወገን የሰፈር ልጆች ያዋትና እኛ መርዶ እንዳናረዳል። እኔ ያለጠፍኩት ለምን ቤተሰብ አያውቅም። አይ ቤተሰብ ሰምተዋል አለኝ። አጀንሲው ደውለን ነግረናቸው ሰምተዋል አለኝ እኮ እኔ ነግረናቸዋል አለኝ። እናመንከው አሁን ይኸውልህ ሙቤ አሁን ደጋሜ ደውለት ለሰውየው እኛ የእህቷን ቁጥር እንፈልጋለን፣ የእህቲቱን ቁጥር እንፈልጋለን። እህቲቱን ደማም የሚቀበላት ሰው እናዘጋጃለን። ደማም የኛ የሆነ ሰው ተቀብሏት ነው ሂዳ ጉዳዩን የምታስጨርሰው። ኮሚኒቲ ጋር መገናኘት አለባት። እችልህ ምንም ወረቀት ያስፈርሟትስ አገር ገባ ያስፈርሟትስ ማንኛውም ኤጀንሲ ፍቃድ ሲያወጣ ከዚህ የራሱ የሚልኩ ልጆች አሉ። ከዛ ችግር ሲደርስባቸው ልጆቹን አንደኛ ቋንቋ የሚፈታላቸው እንደም ከሌላ ቤት ወደ ሌላ ቤት ያን እንደሚፈቱት አንዳንድ ሴት ወይም ወንድ ይልካሉ። ምናልባት እህቷ ሳይሆን ያቺ የእነሱ ሰራተኛ ከዚህ ራሱ ኤጀንሲ የላከ ሰራተኛ እሷ ልትሆን ትችላለች። እህቷን ወደዛ ላይ ልኩ ይችላሉ። ለምን እሷ የቤት ሰራተኛ ነች። ወዲና ወዲ ላተት ትችላል። ግን ማንኛውም ኤጀንሲ እኔ ስሰራ ነበር ይችላል። ኖ ይሄ እኮ ወንጀል እኮ ነው። አይላክም። እኔ ስራ ስሰራው ነበር። እኔን ሂዶ የሞተችው ልጅ ደሻይቲ ብሎ መክተብ ሊልክ ነው። ይሄ እኮ ወንጀል ግድያ ራሱ የቢሮ ኤጀንሲ ስላለ እንደውም ሙቤ ማድረግ ያለበት እዛ የምሰራ የእነሱ ኤጀንሲ ሰራተኛ አለች። ቀጥታ እነሱ ከዚህ በፊት አግሪመንት ሰጥቷት እዛ የምትሰራ እንደውም ያችን ልጅ ሙቤ ስልኳን ፈልጎ ቢወስዳት ሁሉንም ጠቅላላ ኢንፎርሜሽን ከሰውዬ የበለጠ ልትነግረው ትችላለች። ለምን ግዴታም አለባት። ኤጀንሲም ደግሞ በአካል እዛ ስለሌለ በአካል ያላት እሷ ነች። እንደውም እሱ ሙቤ ማድረግ ያለበት ምንድነው ልጅቷ ላይ
የእናንተ ሰራተኛ እዚህ ያለችው ኤጀንት ጋር ያለችውን አረብ ሳውዲ አረቢያ ያለችውን ኤጀንት ጋር የሚሰራው ኤምባሲ ዋናው ኤምባሲ ያሳውቅ። ሪያድ ኤምባሲ ነሽ፣ አዚዛ ትክክል ነሽ። ከኤምባሲ የሚበልጠው ነገር ምንም የለም። ግን ሙሉ መረጃ ያቺ ሰራተኛ ቢያገኝ የተሻለ ነው። ያቺ ሰራተኛ እዛ እነሱ ቢሮ እዛ የሚሰራ ልጅ አለች። አዚዛን ቢያገኛት ሞር ለምን እዚህ ያለው ኤጀንሲ በአካል እዛ የለም። እዛ ያለችው ሰራተኛ አላችሁ። እኔ ኤጀንሲ ስለማውቀው ነው። በዛ ሄድበት አሪፍ ለማለት ፈለገ። አይ እንትን ቆይ እደውላችኋለሁ። ለእንትን ደማም ላሉት ለእንትኖቹ ለኮሚኒቲዎች ደማም ኮሚኒቲ ቁጥር አለህ፣ ደውል፣ ኤምባሲውን አሳውቅ። ይሄ ጉዳይ ለምን ዙሮ እነሱ ናቸው ይሄን ነገር የሚሰሩት። ከዛ በኋላ ግን አጎትየው አዙዬ አጎቷ ሰምቶ ከክፍለ ሀገር ወደ አዲስ አበባ ወደኛ እየመጣ ነው ብሏል አለ ሙቤ። ኦኬ ደውሎ ሲያናግረው፣ ስለዚህ የእውነት እህት ካለቻት እዚህ ያለችው ሪያድ እየሄደች ነው ወደ ደማም አለ። ኦኬ እች ልጅ እህት ናት፣ ሞተች ስትባል ሬሳዋ አለኝ ብላ እየሮጠች እየሄደች ይሆናል። ይችን እህት ቁጥር ማግኘት አለብን እኛ። ይችን ሴት ቁጥር ማግኘት አሁን ወዶ ሳይሆን በግዱ ይሰጣል። የሆነ ሰው ይደውልለት በግድ አይደለም። እኔ አይደለም እደውልለት፣ አስደውልለታለሁ። አብሽሪ ይመጣል ሰው ወዶ ሳይሆን ይሰጠናል ቁጥሩን። ለምን ልጁ እኔ ቅድም ሲያናግረኝ አላማረኝም። ይዋሻው አይደለም ውቤ ስለ ስራ ወደፊት እናወራበታለን። አሁን ቁጥሯን ይሰጠናል አለ በደንብ እዚህም እንደሚያዳምጠን እኔ እርግጠኛ ነኝ። እንዳለህ እናውቃለን። ግን ሳምንት ተቀመጠች አለ ቢሮ ሳምንት ተቀመጠች አለ። ሄደች የሆነ ቤት አስገቧት። ሰዎቹ በጣም ሽማግሌዎች ናቸው። በቋንቋ ከእነሱ ጋር መግባባት አልቻለችም። ከዛ ወዲያው አስወጥተው ወደ መክተብ ነው የወሰዷት። እስከዛ ድረስ እንደዚህ እየቀጠቀጠ 3 ወር በ9ኛ ወር ነው የሄደችው ከዚህ ከኢትዮጵያ ላይ። ስለዚህ ኦክቶበር፣ ኖቨምበር፣ ዲሰምበር 3 ወሯ ነው። ገባሽ? 3 ወር ሙሉ እንደዚህ ሲቀጠቀጥ እንደገና ደግሞ አዙን ያሳሰበኝ ነገር ደግሞ አለ። ይሄን መልዕክት ያስተላለፈችው ልጅ አረ አንቺ ሰውነቷ እዚህ ጋር ይኸውልሽ፣ እዚች ጋር አላየሽም? እዚህ ጋር ነው በደንብ አጠልቂያቸዋለሁ። ይሄ ሁሉ ተቀጥቅጣለች። ይሄ በደንብ አጠልቂያቸዋለሁ። ይሄ ፊቷ ብቻ ነው እናንተ የምታዩት። ሰውነቷ ጠቅላላ ነው የተቀጠቀጠችው። ይሄ አንድ ቀን አይደለም ወይ? አረ አይደለም፣ አንዴ በደንብ አጠልቂያቸዋለሁ። አንገቷ ስለዚች ጋር ብታዩት ወደ ታች ሁሉ ተቀጥቅጣለች። ዱላው ያስታውቃል። እዚህ ብቻ ለመመለስ ይሄንን መልዕክት ያስተላለፈችው እቺ ኦሮሞኛ ያወራችው ልጅ እዛ ቢሮ ውስጥ ከሆነ ያለችው እሷ ራሱ ማንም ሀበሻ ከዚህ በኋላ አንድ ነገር እንዳይሆን ኤጀንሲ ይነገረው ቶሎ። ይሄ ነገር አንድ ነገር ይንካት፣ አንድ ነገር ትሆን እቺ ልጅ። አይ ልጅቷ እዛ አይደለችም፣ ኬንያዊ ልጅ ናት የሰጠችኝ ብላለች ኢንፎርሜሽኑ። እሷን አሁን እሷ ደግሞ ችግሩ እሷ እዛ አይደለችም። ቆይ የዚህ አሁን ደግሞ የችኛዋ ለእኛ መልዕክት የሰጠችን ቁጥር ኢሞ የላትም፣ ወሳብ የላትም። መሲ እሺ፣ አሁን እቺ ልጅ እንዴት ነው የምናገኛት? ስልክ እያነሳችልን አይደለም መሲ። በኦሮምኛ ላንቺ የነገረችሽን ንቀዩ ሄድፎንሽን ንቀዩ። እኛ እንዳንገባላት አማርኛ ትሰማም። ችግር የለም። ኦሮሚያ የሚችል ሰው እዚህ ተቀምጧል እኮ ለመጠሩ ቁጥሩን እናስደውላለን። አንቺ ደውለሽ ነው ያናገርሻት? ይሰራልሻል መሲ? ሪካርዱን ይኸውልህ፣ እኔ ትልቅ ግሩፕ አለኝ ዋትሳፕ ማለት ነው፣ የስራ ማፈላለጊያ የሽሪካ ስራ ማስገባበት። እዛ ላይ መጣ መረጃው። አጠቃላይ መረጃዎችን ሰበሰብኩ፣ ከኤጀንሲውም ከግለሰቦቹም ከዛ ከነበረው ነገር ሁሉን ሰበሰብኩት። ከዛ በላ አሁን የምፈልግ የቤተሰቦቿን ቁጥር ነው። ቤተሰቦቿ መረዳት አለባቸው። እንደገና በህጉ ቅድም እንደነገርኳችሁ ማለት ነው። ምክንያቱም ደብቃችሁ አስከሬኗ ከተጫነ በኋላ መከራከር አንችልም። ከአሁኑ ቤተሰብ እዚህ አስከሬኑ እያለ ጠበቃ ማቆም አለባቸው ነው ጥያቄ ስለው አልሰጥም አለ። መሞቷን አመነ፣ መገደሏን አመነ፣ ግን ሊሰጠኝ አልቻለም። ለእኔም እንደዛ ስሟን ላንቺ አልነገረችም፣ ለእኔ ነግሮኛል። የቤተሰቦቿን ቁጥርና ፓስፖርቷ መስጠት ለምንድን ነው ያልፈለገው? የቤተሰቦቿን አድራሻ ወይ ፓስፖርት ከሌለህ ስሟን ከነ አባቷ ስጠኝ፣ እኔ ፓስፖርት ስለማወጣ በስሟ አስወጣዋለሁ። ኢትዮጵያ በራሴ ገንዘብ ስሟንና አድራሻዋን ማስወጣት እችላለሁ።
ከዛ የዚህ ሀገር አማራ ክልል፣ ኦሮሚያ ክልል፣ ደቡብ ክልል የየት ሀገር ልጅ እንደሆነች ይታወቃል ወይ ማንነቷን ንገረን ስለው ሊሰጠኝ አልቻለም። ኤጀንሲው ማለት ነው ደባበቁ። ግን ከዛ ከግሩፕ ውስጥ የራሱ ቤተሰብ ኑሮ የመከረው አለ። በውስጥም ደግሞ እየሰደቡኝ ነው እኔን ማለት ነው። አሁን ላይ ለምን ምስጢር ታወጫለች ተብሎ ማለት ነው። እኛት የትና ስልኳ ስጡንና ኮሚኒቲው ጋር እናገናኛት። ደማም ያሉት ኮሚኒቲ ጋር እነሱ ይዘዋት እንሄዳለን። የሚኬድበት ቦታ እና ምናምን ምንም አይነት ወረቀት መፈረም እንደሌለባት። ሲፈልጉ ይደፍሯቸዋል፣ ሲፈልጉ ይገሏቸዋል። እንደገና ደግሞ ይሄ ሀገራችን ላይ የምንጮህበትን ወንጀል ያሰሯቸዋል። እንደ ኤጀንሲዎች የሆነ መላ ሊባሉ ይገባቸዋል። ስነ ስርዓት ይገባቸዋል። አዙ የዛሬ ሁለቱም ኤጀንሲ መዘጋት አለበት። ተስፍሽ መስማት አለባቸው፣ መዘጋት አለባቸው። መዘጋት ያለበት ኤጀንሲ ነው። መንግስት ጋር መድረስ አለበት። ይሄ ነገር ሙፍሪሃት ከማል የምትባለው ሴትዮ ጋር መድረስ አለበት። ይሄን ነገር እኔ ፍቄ አዲስ አበባ ነው ያለው። እኔ ለፍቄ ልክለታለሁ ይሄን ሁሉንም ነገር። ኤጀንሲዎች መያዝ አይደለም መዘጋት አለበት። ፍቄ እኔ ቆይ ልላክልህ፣ ዋትሳፕ ልላክልህ። ለእነ ተስፍሽ ሸራርጉ ያጀማ እንትኑን ሎጎውን እንሰጣቸዋለን። ያሳስሩልን፣ ያዘጉልን። እኔ ሰው ጠርቻለሁ። እየመጡ ነው ትልልቅ ሰዎች እየመጡ ነው። 10 ደቂቃ ስተን መኪና እናቁም ብለውኛል። እየመጡ ነው ትልልቅ ሰዎች። ሳውዲ ላይም ጠበቃ እንይዝላታለን አለ አንድ ጠበቃ፣ አረብ ጠበቃ። ለእሱ ጉዳዩ እንዲከታተል እናደርጋለን። ኢትዮጵያ ላይ ደግሞ ጉዳዩን በደንብ ሰው ጠርተናል፣ ይመጣሉ። የልጅቱን ጉዳይ ኢትዮጵያ ውስጥ የኢትዮጵያ ኤምባሲ አይደለም የሚይዘው፣ ቤተሰቦቿ ተፈልገው ይመጣሉ። ለምን ዞሮ እኛ ቁጥሩን እሰጥሃለሁ ብሎኝ ወላሂ ደንግጦ አዚዛ ደንግጦ እንዴት እንዳናገረኝ ሙቤ ሚዲያ ስለው ስልኩ ቀምቶት ሙቤ እሺ ምን ነው? አይ እኔ ስለ ልጅቷ ጉዳይ የሞተችው አሁን ደማም ላይ ተገደለችው ምንድን ነው ምናምን ስለው አይ በቃ ጉዳዩን እኮ ህግ ይዞታል ምናምን እንዴት ተቀጥቅጦ እንዳናገረኝ ብታይ ወላሂ አዚዝ። ሰው አይፈሩማ፣ ሚዲያ ነው የሚፈሩት። አላህን አይፈሩማ፣ የሚፈሩት ሚዲያ ነው የሚፈሩት። ሶሻል ሚዲያ ላይ ይወጣል ሲባላቸው ሶሻል ሚዲያ ነው የሚፈሩት ለስራቸው ለእንጀራቸው ሲሉ። ለምን እኛ ኤጀንሲውን እኔ ነገርኩት ኤጀንሲ እንዳይዘጋብህ ይሄ ወንጀል ነው። ለሰራተኞች ማህበር ይሄን መልክ ካስተላለፍን ወዲያውኑ የስራ ንግድ የምትቀማው ያለውን ነገር ተባብረን እቺ ልጅን ወደ ህግ ይህ ሰው እንዲቀርብ እናርጋት። እሺ እልክልሃለሁ የቤተሰቦቿን ቁጥር የመክተቡን ቁጥር አንተ ራስህ ደውለህ አናግራቸው። እኛ እዚህ በአስተርጓሚ አሁን ደውለህ አናግራቸው ነበር ምናምን ብዙ ነገር ነው ያለኝ። አባክ ከዛብ ተው እህቲቱ የት ናት? አሁን እህቲቱ የት ናት? ሞቤ ሪያድ ነው ያለችው እህትየው አለኝ። ወደ ደማም እየሄደች ነው። ቁጥሯን ይስጡን፣ የሆነ ወረቀት እንዳያስፈርሟት። ደማም የሚቀበላት ሰው ሊያስፈርሟት ነው። ሙቤ ዘመንን ይጠራና እኔ በውስጥ እንትን ብዬ አናግረዋለሁ። ይጠራና ቤተሰቦቿን ነው አሁን እኛ መፈለግ ያለብን ቀድመን። ዘመን አለ እንዴ አስገቡታ። እኔ ፈልገዋለሁ፣ ዋትሳፕ ላይ ገብቼ አናግረዋለሁ። ዘመንንም ፈልግና ፎቶ ሰተ ነው በስነ ስርዓት እንፈልግና እናገኛቸው። ቤተሰቦች ስሟ ከዲጃ ነው ያለው። ስሟ ማን ነው ስለው ከዲጃ ነው ስሟ አለኝ። እርግጠኛ ነህ? አዎ እኔ እኮ ፎቶ ያለጠፉት ለምን እንደው ታውቃለህ? የሀገር ልጅ ወገን የሰፈር ልጆች ያዋትና እኛ መርዶ እንዳናረዳ ነው እኔ ያለጠፍኩት። ለምን ቤተሰብ አያውቅም? አይ ቤተሰብ ሰምተዋል አለኝ። አጀንሲው ደውለን ነግረናቸው ሰምተዋል አለኝ እኮ እኔ ነግረናቸዋል አለኝ። እናመንከው አሁን ይኸውልህ ሙቤ አሁን ደጋሜ ደውለት ለሰውየው እኛ የእህቷን ቁጥር እንፈልጋለን፣ የእህቲቱን ቁጥር እንፈልጋለን። እህቲቱን ደማም የሚቀበላት ሰው እናዘጋጃለን። ደማም የኛ የሆነ ሰው ተቀብሏት ነው ሂዳ ጉዳዩን የምታስጨርሰው። ኮሚኒቲ ጋር መገናኘት አለባት። እችልኝ ምንም ወረቀት ያስፈርሟትስ አገር ገባ ያስፈርሟትስ ማንኛውም ኤጀንሲ ፍቃድ ሲያወጣ ከዚህ የራሱ የሚልኩ ልጆች አሉ። ከዛ ችግር ሲደርስባቸው ልጆቹን አንደኛ ቋንቋ የሚፈታላቸው እንደም ከሌላ ቤት ወደ ሌላ ቤት ያን እንደሚፈቱት አንዳንድ ሴት ወይም ወንድ ይልካሉ። ምናልባት እህቷ ሳይሆን ያቺ የእነሱ ሰራተኛ ከዚህ የራሱ ኤጀንሲ የላከ ሰራተኛ እሷ ልትሆን ትችላለች። እህቷን ወደዛ ላይ ልኩ ይችላሉ። ለምን እሷ የቤት ሰራተኛ ነች። ወዲና ወዲ ላትት ትችላል። ግን ማንኛውም ኤጀንሲ እኔ ስሰራ ነበር ይችላል። ኖ ይሄ እኮ ወንጀል እኮ ነው። አይላክም። እኔ ስራ ስሰራው ነበር። እኔን ሂዶ የሞተችው ልጅ ደሻይቲ ብሎ መክተብ ሊልክ ነው።
ይሄ እኮ ወንጀል ግድያ ራሱ የቢሮ ኤጀንሲ ስላለ እንደውም ሙቤ ማድረግ ያለበት እዛ የምሰራ የእነሱ የኤጀንሲ ሰራተኛ አለች። ቀጥታ እነሱ ከዚህ በፊት አግሪመንት ሰጥቷት እዛ የምትሰራ እንደውም ያችን ልጅ ሙቤ ስልኳን ፈልጎ ቢወስዳት ሁሉንም ጠቅላላ ኢንፎርሜሽን ከሰውዬ የበለጠ ልትነግረው ትችላለች። ለምን ግዴታም አለባት። ኤጀንሲም ደግሞ በአካል እዛ ስለሌለ በአካል ያላት እሷ ነች። እንደውም እሱ ሙቤ ማድረግ ያለበት ምንድነው ልጅቷ ላይ የእናንተ ሰራተኛ እዚህ ያለችው ኤጀንት ጋር ያለችውን አረብ ሳውዲ አረቢያ ያለችውን ኤጀንት ጋር የሚሰራው ሙቤ ኤምባሲ ዋናው ኤምባሲ ያሳውቅ። ሪያድ ኤምባሲ ነሽ አዚዛ ትክክል ነሽ። ከኤምባሲ የሚበልጠው ነገር ምንም የለም። ግን ሙሉ መረጃ ያቺ ሰራተኛ ቢያገኝ ሙቤ የተሻለ ነው። ያቺ ሰራተኛ እዛ እነሱ ቢሮ እዛ የሚሰራ ልጅ አለች። አዚዛን ቢያገኛት ሞር ለምን እዚህ ያለው ኤጀንሲ በአካል እዛ የለው። እዛ ያለችው ሰራተኛ አላችሁ። እኔ ኤጀንሲ ስለማውቀው ነው። በዛ ሄድበት አሪፍ ለማለት ፈለገ። አይ እንትን ቆይ እደውላችኋለሁ። ለእንትን ደማም ላሉት ለእንትኖቹ ለኮሚኒቲዎች ደማም ኮሚኒቲ ቁጥር አለህ፣ ደውል፣ ኤምባሲውን አሳውቅ። ይሄ ጉዳይ ለምን ዙሮ እነሱ ናቸው ይሄን ነገር የሚሰሩት። ከዛ በኋላ ግን አጎትየው አዙዬ አጎቷ ሰምቶ ከክፍለ ሀገር ወደ አዲስ አበባ ወደኛ እየመጣ ነው ብሏል አለ ሙቤ። ኦኬ ደውሎ ሲያናግረው፣ ስለዚህ የእውነት እህት ካለቻት እዚህ ያለችው ሪያድ እየሄደች ነው ወደ ደማም አለ። ኦኬ እች ልጅ እህት ናት፣ ሞተች ስትባል ሬሳዋ አለኝ ብላ እየሮጠች እየሄደች ይሆናል። ይችን እህት ቁጥር ማግኘት አለብን እኛ። ይችን ሴት ቁጥር ማግኘት አሁን ወዶ ሳይሆን በግዱ ይሰጣል። የሆነ ሰው ይደውልለት በግድ አይደለም። እኔ አይደለም እደውልለት፣ አስደውልለታለሁ። አብሽሪ ይመጣል ሰው ወዶ ሳይሆን ይሰጠናል ቁጥሩን። ለምን ልጁ እኔ ቅድም ሲያናግረኝ አላማረኝም። ይዋሻው አይደለም ውቤ ስለ ስራ ወደፊት እናወራበታለን። አሁን ቁጥሯን ይሰጠናል አለ በደንብ እዚህም እንደሚያዳምጠን እኔ እርግጠኛ ነኝ። እንዳለህ እናውቃለን። ግን ሳምንት ተቀመጠች አለ ቢሮ ሳምንት ተቀመጠች አለ። ሄደች የሆነ ቤት አስገቧት። ሰዎቹ በጣም ሽማግሌዎች ናቸው። በቋንቋ ከእነሱ ጋር መግባባት አልቻለችም። ከዛ ወዲያው አስወጥተው ወደ መክተብ ነው የወሰዷት። እስከዛ ድረስ እንደዚህ እየቀጠቀጠ 3 ወር በ9ኛ ወር ነው የሄደችው ከዚህ ከኢትዮጵያ ላይ። ስለዚህ ኦክቶበር፣ ኖቨምበር፣ ዲሰምበር 3 ወሯ ነው። ገባሽ? 3 ወር ሙሉ እንደዚህ ሲቀጠቀጥ እንደገና ደግሞ አዙን ያሳሰበኝ ነገር ደግሞ አለ። ይሄን መልዕክት ያስተላለፈችው ልጅ አረ አንቺ ሰውነቷ እዚህ ጋር ይኸውልሽ፣ እዚች ጋር አላየሽም? እዚህ ጋር ነው በደንብ አጠልቂያቸዋለሁ። ይሄ ሁሉ ተቀጥቅጣለች። ይሄ በደንብ አጠልቂያቸዋለሁ። ተቀጥቅጣለች። ይሄ አንተ አይደለም፣ ይሄ ፊቷ ብቻ ነው እናንተ የምታዩት። ሰውነቷ ጠቅላላ ነው የተቀጠቀጠችው። ይሄ አንድ ቀን አይደለም ወይ? አረ አይደለም፣ አንዴ በደንብ አጠልቂያቸዋለሁ። አንገቷ ስለዚች ጋር ብታዩት ወደ ታች ሁሉ ተቀጥቅጣለች። ዱላው ያስታውቃል። እዚህ ብቻ ለመመለስ ይሄንን መልዕክት ያስተላለፈችው እቺ ኦሮሞኛ ያወራችው ልጅ እዛ ቢሮ ውስጥ ከሆነ ያለችው እሷ ራሱ ማንም ሀበሻ ከዚህ በኋላ አንድ ነገር እንዳይሆን ኤጀንሲ ይነገረው ቶሎ። ይሄ ነገር አንድ ነገር ይንካት፣ አንድ ነገር ትሆን ይችልች። አይ ልጅቷ እዛ አይደለችም፣ ኬንያዊ ልጅ ናት የሰጠችኝ ብላለች ኢንፎርሜሽን። እሷን አሁን እሷ ደግሞ ችግሩ እሷ እዛ አይደለችም። ቆይ የዚህ አሁን ደግሞ የችኛዋ ለእኛ መልዕክት የሰጠችን ቁጥር ኢሞ የላትም፣ ወሳብ የላትም። መሲ እሺ፣ አሁን እቺ ልጅ እንዴት ነው የምናገኛት? ስልክ እያነሳችልን አይደለም መሲ። በኦሮምኛ ላንቺ የነገረችሽን ንቀዩ ሄድፎንሽን ንቀዩ። እኛ እንዳንገባላት አማርኛ ትሰማም። ችግር የለም። ኦሮሚያ የሚችል ሰው እዚህ ተቀምጧል እኮ ለመጠሩ ቁጥሩን እናስደውላለን። አንቺ ደውለሽ ነው ያናገርሻት? ይሰራልሻል መሲ? ሪካርዱን ይኸውልህ፣ እኔ ትልቅ ግሩፕ አለኝ ዋትሳፕ ማለት ነው፣ የስራ ማፈላለጊያ የሽሪካ ስራ ማስገባበት። እዛ ላይ መጣ መረጃው። አጠቃላይ መረጃዎችን ሰበሰብኩ፣ ከኤጀንሲውም ከግለሰቦቹም ከዛ ከነበረው ነገር ሁሉን ሰበሰብኩት። ከዛ በላ አሁን የምፈልግ የቤተሰቦቿን ቁጥር ነው። ቤተሰቦቿ መረዳት አለባቸው። እንደገና በህጉ ቅድም እንደነገርኳችሁ ማለት ነው። ምክንያቱም ደብቃችሁ አስከሬኗ ከተጫነ በኋላ መከራከር አንችልም። ከአሁኑ ቤተሰብ እዚህ አስከሬኑ እያለ ጠበቃ ማቆም አለባቸው ነው ጥያቄ ስለው አልሰጥም አለ። መሞቷን አመነ፣ መገደሏን አመነ።
ለእኔም ግን ሊሰጠኝ አልቻለም። ለእኔም እንደዛ ስሟን ላንቺ አልነገረችም፣ ለእኔ ነግሮኛል። የቤተሰቦቿን ቁጥርና ፓስፖርቷ መስጠት ለምንድን ነው ያልፈለገው? የቤተሰቦቿን አድራሻ ወይ ፓስፖርት ከሌለህ ስሟን ከነ አባቷ ስጠኝ፣ እኔ ፓስፖርት ስለማወጣ በስሟ አስወጣዋለሁ። ኢትዮጵያ በራሴ ገንዘብ ስሟና አድራሻዋን ማስወጣት እችላለሁ። ከዛ የዚህ ሀገር አማራ ክልል፣ ኦሮሚያ ክልል፣ ደቡብ ክልል የየት ሀገር ልጅ እንደሆነች ይታወቃል ወይ ማንነቷን ንገረን ስለው ሊሰጠኝ አልቻለም። ኤጀንሲው ማለት ነው ደባበቁ። ግን ከዛ ከግሩፕ ውስጥ የራሱ ቤተሰብ ኑሮ የመከረው አለ። በውስጥም ደግሞ እየሰደቡኝ ነው እኔን ማለት ነው። አሁን ላይ ለምን ምስጢር ታወጫለች ተብሎ ማለት ነው።